ብዙ ጊዜ በሌሊት ነው የምነሳው። በሌሊት ነው ቀኔ የሚጀምረው 9 ሰዓት ወይም 10 ሰዓት ማክሲመም። ስለ ሰው ወይንም ደግሞ ስለ አንድ ጉዳይ ፈጥኜ አቋም አልይዝም። ያው ሰዓቴ ላይ የልብ ምቴን ይነግረኛል። ዲቴክት እያደረገ አልፎ አልፎ እንደዚህ መለከተዋል እና 90 ከሆነ የሚያሳየው ትኩረት ሰጥቼ ተነፋፍሴን ቀይራለሁ። ጊዜን መስጠት፣ ሐሳብን መስጠት፣ ፍቅርን መስጠት፣ በሁሉ መንገድ ተቻለኝ መጠን መስጠትን ቅድሚያ ሰጥቻለሁ። በየቀኑ የምታደርገው በጣም ለህይወቴ በተለይ ደግሞ ስሜቴን ለማረጋጋት ይጠቅመኛል ብለህ የምታስበው ልማድ ካለ እስቲ እሱን አካፍለን። ዝም ማለት፣ ማዳመጥ። የዛሬው እንግዳችን ከ30 ዓመታት በላይ በተለያዩ ኢንዱስትሪዎች ውስጥ ያገለገለ አሁን ደግሞ በካዲስኮ አጠቃላይ ሆስፒታል በዋና ስራ አስፈጻሚነት እየሰራ የሚገኝ ነው። ሳላሃዲን ከሊፋን ነው ዛሬ ጋበዝንላችሁ። ከህይወቱም ከስራውም የተለያዩ ልምዶቹንም ሐሳቦቹንም ያካፍለናል። በጣም እናመሰግናለን ሳላሃዲን ስለመጣህ እንግዳችን ስለሆንክ። Thank you. በጣም ደስ ብሎናል። My pleasure. በጣም ብዙ እንማራለን ብዬ አስባለሁ ከህይወትህ ከልምድ። ከናንተ እኔ በጣም እንማራለሁ። በልጅነታችን የሚገጥሙ የተለያዩ ኤክስፒሪየንሶች በጣም አፌክት ያደርጉናል ብዬ አስባለሁ። በጣም ካደግንም በኋላ ተከትለውን ይሄዳሉ ብዬ አስባለሁና በልጅነትህ የገጠመህ ካደግክ በኋላ ደግሞ ኢንፍሉዌንስ አድርጎኛል ብለህ የምታስበው ጊዜ ወይ አጋጣሚ ካለ እስቲ በሱን ጀምር። አዎ በጣም ማስታወሳቸው ነገሮች ብዙ አሉ። በልጅነት ከትምህርት ቤት ከወላጆች እነሱ አስተዳደግ የመጀመሪያ ልጅ መሆን የሚከተሉ ብዙ ልጆች መኖራቸው ያ ብዙ ነገር ትዝታዎች አሉኝ። ካደግክም በኋላ አፌክት ያደረገ አፌክት ያደረገኝ in a positive way ከተመለከት ነው። ብዙ ሰው ለምሳሌ በሌሊት ለምን ትነሳለህ ብሎ ይጠይቀኛል። ብዙ ጊዜ በሌሊት ነው የምነሳው። በሌሊት ነው ቀኔ የሚጀምረው 9 ሰዓት ወይም 10 ሰዓት ማክሲመም እና ብዙ ሰው እንዴት ይላል። በኋላ እኔ ራሴን ሪፍሌክት ሳደርግ አስታውሳለሁ። ፕሮባብሊ እድሜ 8 ወይም 9 ሆኖ ልጅ ሆኜ የአክስቶቼ ልጆች ትላልቅ የሆኑ ከኔ በጣም ትላልቅ የሆኑ መኪና የሚነዱ አስታውሳለሁ። ሌሊት እየተነሱ ወተት ለማምጣት ወተት ቤት ይሄዱ ነበር በመኪናቸው እና የዛኔ እዚህ ግሪክ ክለብ አካባቢ ነበር ወተት ቤቱ። ሄደው ለማምጣት ሲሄዱ እኔ ከነሱ ጋር ለመሄድ በጣም ስለምጓጓ ሌሊት እነሳ ነበር። ከነሱ ጋር አንዱ ሄጄ በጣም መጓጓበት ምክንያት በቃ አየሩ ቅዝቃዜው ደስ ይለኛል። ከነሱ ጋር ሲሄድ ደግሞ የሆነች ኩባያ ውስጥ እርጎ ይገዙልኛል። ያቺን እርጎ ያላመጥኩኝ ደግሞ በጠዋት 11 ሰዓት ተኩል ኢማጂን ወደ ቤት እንመለሳለን። አንዳንዴ ትተውኝ ይሄዳሉ ወይ እንቅልፍ ወስዶኛል። እንግዲህ በዛ እድሜ ሲያዩ ተኝቷል ብለው ከሄዱ የዛኔ ደግሞ እናድድና የወላጆቼ መኖሪያ ቤት ግቢ ውስጥ ሮጣለሁ ንዴቴን ለማውጣት። በ11 ሰዓት ኢማጂን የ8 ዓመት እድሜ ቤቱን ሲከብና ሲሮጥ ያው እሱም ማድረሳው ትዝታ ነው። ያ ኢምፓክት ፕሮባብሊ በአሁኑ እድሜ በሌሊት እነሳለሁ and 3 ሰዓት እስከ ማክሲመም 5 ሰዓት ነው በቀን የምተኛው። እድሜን በሙሉ ይሄ ልማድ አብሮ ቀጠለ። ይሄ ልማድ በቃ በትምህርትም ሲሄድ በዩኒቨርሲቲም ሲሆን ሌት በዩኒቨርሲቲ ጊዜ ሌት ነበር የምተኛው። አሁን ግን early ነኝ 8:39 ተኛለሁ 3 o'clock ምናምን እነሳለሁ። ያው በህይወት መንገድ ስንሄድ የተለያዩ ጉዳዮች ይፈጠራሉ። የተለያዩ ህይወታችንን ባልጠበቅነው አቅጣጫ እንድንመለከት እንድናይ የሚያደርጉን ሁኔታዎች ይኖራሉና ተርኒንግ ፖይንት ነው የምትለው ወይም ከነበርኩበት የህይወት መንገድ ወደ ሌላ አቅጣጫ እንድመለከት አረገኝ ብለህ የምታስበው አጋጣሚ ካለ እስቲ እሱን ደግሞ እንግዲህ
ከሞያ ከህይወት ከፍቅር ባካፍለው ይጠቅማል ብለህ የምታስበው አንተ ምረጥና ወል ባካፍለው ይመርጣል ወል ፕሮባብሊ ፍቅር ፍቅር ሊሆን ይችላል ድንገት ይሄንን መድረክ እየጠበቅኩ ሊሆን ይችላል ለመናገር ምን ይታወቃል የልጅነት ፍቅር እሺ ወል እኔ በጣም ሻይ ነበርኩኝ ሴንስ አልናገርም በልጅነቴ ጀምሮ አይ ቲንክ 5ኛ እና 6ኛ ክፍል ላይ ያለው በጣም ጎበዝ ከነበረች አንድ ልጅ ክፍላችን ውስጥ ፍቅር ይዞኝ በቃ መማር አልቻልኩኝም 6ኛ ክፍል ትምህርት ስላልተማርኩኝ ተባረርኩኝ ከትምህርት ቤቱ ልጅቷ ግን በጣም ጎበዝ ነበረች በጣም ታምረኛ ነበረች and then ከትምህርት ቤት ተባረሬ 6ኛ ክፍል እንደገምኩ 7ኛ ክፍል ተምሬ ከዛ ወደ ውጭ ሄድኩኝ ብቻ ያ ራሱን የቻለ ትልቅ ምዕራፍ ነው እንደአሁን በጣም ትልቅ ምሁርና ኢቭን ዶክተር ሆና ፕሮፌሰርም ሆና ውጭ እንዳለች ሰምቻለሁ ግን ያ የልጅነት ታሪክ ነው አሁን ትልቅ ሰው ነች እኛም ህይወታችን ተቀይሮ ግን ምን አይነት ኢምፓክት አደረገ ህይወቴ ላይ በያስባለሁ ፕሮባብሊ ማንነቴን እንዳይ ነው ኢሞሽናል በጣም እንደሆንኩኝ በማንም ሰው ጋር ደግሞ የኢሞሽናል አታችመንት ካለኝ እስከመጨረሻ ድረስ እንደሆንኩኝ ሪስፖንሲብል እንደሆንኩኝ እና ይገረማለሁ የልጅነት በየማስታወሰው እሱ ነው አይመስልንም አይደል ልጅነት ላይ የሚፈጠሩ ነገሮች ኮኔክት አናደርገውም ካደግን በኋላና አንተ ማየት መቻል ትልቅ ነገር ይመስለኛል I think አይደል ኮኔክት I think yes ራሴን ጠይቃለሁ why be አንድ ሰው እኮ ኤክስፒሪየንስ ብዙ ነገር ያደርጋል ይረሳል ላይፍ ኮንቲኒዩስ ግን እኔ ለምንድነው ያረሳሁት ምንድነው አእምሮዬ ውስጥ የተታው sense of appreciation ነው ስመለከተው ልጅቷ በጣም ጎበዝ በመሆኗ ክፍል ውስጥ በጣም የአስተማሪዎችን ትኩረት መያዝ መቻሏ እነዚህ ነገሮች I think ኢምፓክት አደረገ እኔ ላይ እንድደነቅ አደረገ ሰው በአሁኑ ህይወቴ ላይ ተመሳሳይ ነገሮች አሉ ካንቺ ጀምሮ ሌሎችም በሚያረጉት ስትራይቭ በሚያረጉት በሚደክሙት እደነቃሉ አፕሪሺየት አደርጋለሁ ለዚህም ነው ኃላፊነት ያለብኝ መጥቼ እዚህ ውይይት ማድረግና ድጋፍ መስጠት የዛ ኢምፓክት ነው ብያስባለሁ ያው እኔ እናንተ መቼ ነው የተዋወቅነው በደንብ የተዋወቅነው ጂቲሲ ላይ ነው ያው ለተመልካቾቻችን 1 አመት የሚቆይ የሊደርሺፕ ፕሮግራም ነበር እዛ ላይ በደንብ ራሳችንን ገልጠን የምናወራበት መድረክ ስለነበረ ብዙ እንድንማማር ሆነናል እና በጣም ማከብርህ ማደንቅህ ታላቅ ወንድሜ ነህ thank you እኔ አሁን የራሴን መንገድ ስመለከት በጣም ብዙ ያዩኝ ሰዎች ነበሩ ምን ቦታ መድረስ እንደምችል ምን ማድረግ እንደምችል ምን ያህል አቅም እንዳለኝ እኔ ማየት ከመጀመሪያ በፊት ያዩልኝ ሰዎች ነበሩ እነሱ ሰዎች ባይኖሩ እዚህ ጋር እኖራለሁ ብዬ አላስብም አንተም የራስህን መንገድ ስትመለከተው አንተ ከማየትህ በፊት ያዩ በተለይ በጅማሮ ጊዜ የተመለከቱ ሰዎች ካሉ እስቲ ያስታውሰኝ ያ መታየት ላንተ ምን ፈጠረልህ ወል በመጀመሪያ ወላጆቼ ናቸው ፓርቲኩላርሊ አባቴ የሚናገራቸው ነገሮች አሉ አንተ ማለት እንዲህ ነህ ብሎ አይደንቲፋይ ያደርገኛል ከባህሪ አንፃር ሜቢ ከመኞትም አንፃር ሊሆን ይችላል በዛ መልክ ሼፕ አደረገኝ ወይ ብዬስ ባስብ በመጠኑ አዎ ግን በሌላ በኩል ደግሞ እሱ የመጣበት አመጣጥ የስታቢሊቲ ብዙ ያልነበረበት ጊዜ ስለነበረ ስጋት ውስጥም ስለሚገባ ያ ስሜት በአንድ በኩል እያለው በሚሰማው ስሜት እኔን አበረታቶ ቢገፋኝ አደጋ ውስጥ ነው ማስገባው ብሎ በጣም ፕሮቴክቲቭ መሆን ጀመረ ብዬ ገምታለሁና ያ ፕሮቴክቲቭነቱ እስካሁን ድረስ ፕሮቴክቲቭ ነው በዚህ እድሜ ደረሼ አባቴ በቃ በጣም ፕሮቴክቲቭ ነው የፍቅር ፕሮቴክሽን ነው በአንድ በኩል በሌላ በኩል እኛ ደግሞ ልጆች ሆነን ለምንድነው ብለን ከሱ ጋር የምንታገለው የወላጆች ሪሌሽንሺፕ ይኖራል
ስለዚህ ሪሊ በአባቴ በኩል ነው ብዙ የሱ እይታ ከፕሮቴክሽን ጋር ሄዶ በቃ ለቀቅና ያዝ ያደረገ ምን ደርስበት አድርሶኛል። እሱ ያ አይነት ወላጅ ስለነበረ አንተ ደግሞ ወላጅ ስትሆን ከሱ ምን ተማርክ? ምን አሻሻልክ? ጊዜያችን ስለሚለይ ያው ኢንፍሉዌንስ አይደለም ሆኖ በጊዜያችን በጣም ስቴብል የሆነ ኢንቫይሮንመንት ውስጥ መኖርና በጣም ወደ ላይ ወርታች የሚል ኢንቫይሮንመንት ውስጥ መኖር ይለያያል። ሶ ወላጆቻችን በነበሩበት ሰዓት በአንድ በኩል አመጣጣቸው ከድህነት፣ ሁለተኛ የትምህርት መጠን፣ ሶስተኛ የፖለቲካ ኢንቫይሮንመንት ሁኔታ በሙሉ ይለያያል እና እኛ ያገኘነው እድል ስቴብል የሆነ ቤት ከወላጆቻችን የምንማረው መስጠትን ነው፣ ጎረቤትን ቤተሰብን እርዳታ ማድረግ ነው። ሶ እኛ የምንማረው እሱን ነው። እነሱ ያው ካሉበት መውጣት ላይ ነው ትግላቸው። ከዛ ደግሞ ትምህርታችን ፖለቲካል ኢንቫይሮንመንቱ አመቺ ካልሆነ እነሱ እንዴት አድርገን ነው የምናወጣቸው ብለው ያው ከሀገር እንድንወጣ ነው ያደረገው። ሶ በዛ ምክንያት እኔ ያደኩበት ኢንቫይሮንመንት ከሀገራችን ውጭም ስለሆነ ልጆቻችን ላይ የሚኖረኝ እይታ ከራሴን ብማርም በመጠኑ ቀስሜ ከወላጆች ደሞኛ ሞር ልጆቻችን ራሳቸውን እንዲችሉ ያው at the end of the day ብቻቸውን ናቸው የሚሆኑት። ያው ተወልደዋልና ምንችለውን ያህል አስተምረን ምንችለውን ያህል እንዲበረቱ አድርገን ራሳቸውን እንዲችሉ እንዲጠነክሩ ማድረግ ግዴታችን ነው። I think ግን እኔ ወላጆች especially አባቴ በጣም የፍቅር ብዛትም ሊሆን ይችላል ግን ለመልቀቅ በጣም እሱ ይቸገራል ከኛ የበለጠ ማለት ነው። አንተንም ስታየው ካንተ አዎ ከኔ የበለጠ እሱ ይለቃል። እኔ ግን ኢንቫይሮንመንት ሁኔታዬ I think more ለቃለ of course ልጆችሽ ናቸው ግን አክሴፕት ታደርጊያለሽ more ስለቂያቸው ይጠነክራሉ የሚለውን ማለት ነው። መዋያየቱም ደግሞ የተለየ ነው። ሁሉንም ኮንትሮል አድርገን አንችልም። ወደ አስተሳሰብ ደግሞ እስቲ እንምጣና ህይወት ልክ እንደ ልብስ በተለያየ ጊዜ እያወለቅን አዲስ ደግሞ ማንነት እየተላበሰን የምንሄድበት መንገድ ነው ብዬ አስባለሁ። እና የያዝናቸው አስተሳሰቦች፣ አመለካከቶች በሂደት ይቀየራሉ ወይም እናድግና ከዛ አስተሳሰብ እኛ እንበልጣለን ወይም እናድግና መቀየር ያስፈልገን ይሆናል። ይሄንን አመለካከት ይሄንን አስተሳሰብ አሁን በልጫዋለሁ ወይም ከዚህ ሰፍቻለሁ አድጌያለሁ ለምታስበው በፊት ይዘው የነበረ ግን አሁን ደግሞ ትቻለሁ ብለህ የምታስበው እይታ፣ አስተሳሰብ፣ አመለካከት ካለ ይሄን ለምንድን ነው ማነሳው? አንዳንዴ የሆነ ነገር ልክ ነው ብለን ይዘን ፎርኤቨር መሆን ያለበት ይመስለናል። ለመልቀቅ እንቸገራለን ወይም መልቀቅ አለብኝ ብለን አናስብም። ከዛ አንፃር እንግዲህ የፕሮፌሽናል ላይፍ በአንድ በኩል ኮንትሪቢዩት የምናደርገው በስራችን ዓለም በህይወታችን ደግሞ በየቀኑ በምናሳልፈው ነውና በህይወት በኩል ከሄድኩኝ I think እድሜያችን እየጨመረ ሲሄድ ግንዛቤ የምናገኘው የተለየ ይመጣል። ያ ደግሞ ለመተው ተገቢ ነው ሳይሆን ምንም ነገር ልንተው አይገባንም። because ኮሚትመንታችን አክሰፕት የማድረግ አቅማችን ነው መሰለኝ የሚጨምረው። አክሰፕት እያደረግን ስንሄድ ራሳችን የማየት እድል ከሰጠን ለራሳችን ፔሽንስ እናገኛለን፣ ትግስተኛ መሆን እንለምዳለን ብዬ አምናለሁ። እና እኔ በጣም ብዙ በዛ እድሜ እየጨመረ ሲሄድ በዛ ነው ከሙያ ከስራ አንፃር ሪሊ እኔ ብዙ ጓደኞቼ ወዳጆቼ ያውቃሉ ከልጅነት ጀምሮ እኔ የማምነው ህይወቴ በምዕራፍ እንደ መጽሐፍ የተከፋፈለ ነው ብዬ አምናለሁ።
በየ15 ዓመቱ በህይወቴ ውስጥ ድራማቲክ የሆነ ነገር ለውጥ ይመጣል መጥቷል ሶ ያንዳንዳቸውን ደግሞ አስታውሳቸዋለሁ አውቃቸዋለሁ ሶ አሁን በ20 ዓመቴ በ30 ዓመቴ በ40 ዓመቴ በቃ ድራማቲክ የሆነ ሽፍት የመጣበት ነው ሲመጣም ደግሞ እቀበለዋለሁ because ሬዲ ሆናለሁ እንደዛ ይመጣል ብዬ ስለማስብ ሁሉ ጊዜ ማለት ነው ሶ አሁን እድሜ more or less የሚቀጥለው ወር 57 ነው ሆኖ ሶ በ50 ዓመቴ ትልቅ ሽፍት ነበር በህይወቴ ሶ ወዳጆቼ በሙሉ አሁን ሲያናግሩኝ ስለ 65 ዓመቴ ላይ ምን ላይ እንደምሆን ወር 70 ዓመቴ ላይ ምን ላይ እንደምሆን ምን ላይ መሆን እንደምፈልግ ነው የምናገረው እና ካሁን ጀምሮ ኦሬዲ ራሴን ለዛ ነው ማዘጋጀው in terms of contributing so ጥረታ ወጥቻለሁ በየስናገር ጓደኞቼ ደነግጣሉ ምን ማለት ነው እንዴት ጥረታ ትወጣለህ ከስራ አንፃር ብለው ያስባሉ ግን አይ ጥረታ የምርኩዝ መያዝ ሳይሆን የself awareness ምን ላይ ነው ጊዜ መሰጠው ካም በኋላ የሚለውን ለይቼ ማሰብን የመረጥኩበት እድሜ ነው አሁን ይሄ በልምድ የመጣ አስተሳሰብ ነው ማለት ቀድመህ እንደዚህ ከ15 ዓመት በኋላ ድራማቲክ የሆነ ለውጥ ህይወትህ ላይ እንደሚመጣ መጠበቅ ለምን ለውጥ ስለሚያስፈራ አይደል እንዴት ተለማመድከው because excited ስለመሆን I think excitement ሁሉ ጊዜ ስለማስብ ምንድነው ማደርገው ብዬ አስባለሁ ኮንትሪቢዩሽን ምንድነው ብዬ በማረጋው ነገር በሙሉ አስባለሁ maybe የአባቴ ማስተዳደግ ነው መሰለኝ responsibility በጣም እንዲሰማኝ ስለሚያደርግ so ለቤተሰብም ለራሴም ሁሉን ለአካባቢም ሁሉ ጊዜ ስለማስብ so engage አደርጋለሁ እዛ ላይ በቃ ለሁሉ ሰው ራሴን available አደርጋለሁ so ስመለከት ከጊዜ ወደ ጊዜ ደግሞ መለየት መቻል አለብኝ ብዬ ደግሞ ራሴ ጋር ማግታለሁ ለዚህ ነው አሁን ጓደኞቼ በሙሉ ያውቃሉ I'm never busy ላቸዋለሁ I'm always engaged but I'm never busy so ይችን አባባሌን የሄድኩበት ሀገር በሙሉ ወዳጆቼ ሁሉ ያውቃሉ because busy ነህ ብለው የሚያስቡ ሰዎች አላወቁኝም ብዬ ስለማምን ማለት ነው busy ነኝ ሲሉ ደግሞ really busy ምን ማለት ነው የሚለውን መለየት አለብን እንደዚህ ዝም ብሎ የሚጣል ቃል ሆኗልና engage ግን ካልሽ I always have time for you ማለት ነው as long as you let me know in advance ጊዜሽን ጠብቀሽ እስካሳወቅሽኝ ድረስ engagement ውስጥ እንደ ፋይሊንግ ካቢኔት አስገባለሁ ማለት ነው ጊዜ መመደብ ወደ ኋላ አይደለም ማንነታችን ያው ከሚፈተሽባቸው ጊዜያቶች በጣም ፕሬሸር የሚያረጉን ወይም በጣም ብዙ ግፊት ራሳችን ላይ የሚያሳድሩ ሞመንቶች ናቸው እንደዛ አይነት ወቅት ላይ ምንድነው ያዝ የሚያደርገው ወይም የምትደገፈው ምንድነው እኔ I think pressure ይመቸኛል pressure performance-ን ይጨምራል ብዬ አስባለሁ ከፕሬሸር ወደ ኋላ አይደለም ምክንያቱም ከስራ አንፃር ከተመለከት ነው ማኔጅ ነው ማድረግ ያለብን even personal life ላይ ብዙ አይነት ፕሬሸሮች ይፈጠራሉ ብዙ አይነት አለመግባባቶች ግጭቶች ብዙ ጊዜ ያጋጥማሉና እኔ ብዙ ጊዜ ማኔጅ ነው ማድረጋቸው ብዬ አስባለሁ probably the most extreme ውስጥ in maybe ፈተነኝ ብዬ ማስበው is የትዳር መፍረስ ስላጋጠመኝ የዛ experience probably ፈተና ነበር ውስጤ ብዬ አስባለሁ ግን ማኔጅ አድርጌዋለሁ በዋናው ምንድነው ትክክለኛ መንገድ ላይ ነኝ ብዬ እስካሰብኩ ድረስ ብዙ ጉዳትም አላስከተለኝም የዛ ኤክስፒሪየንስ አጋጠመኝ በፍጥነት ተስተካከለ ተለየ and መንገዴን ይዤ ቀጠልኩኝ ወደሚቀጥለው ህይወትና so under pressure I believe እኔ የተሻለ ፐርፎርም አድርጋለሁ ብዬ አስባለሁ በታተን ሰው አይደለም ማለት ነው ወይም ደግሞ በቃ
ፍራንቲክ የሚሆን ሰው አለ አይደል አንግሸስ የሚሆን ሰው አለ ምን ላድርገው የቱን ልጨብጥ የቱን ልልቀቅ ብሎ እንደዛ አይደለም when I do not know maybe የዛሬ 25 ወይም 30 ዓመት በፊት ይሄ ጥያቄ ቢመጣ maybe መልሴ ይለያል ግን ዛሬ ራሴን ስመለከት ብዙ ጊዜ I think I'm quite balanced opinion ብዙ ጊዜ ፈጥኜ አልይዝም ስለ ሰው ወይንም ደግሞ ስለ አንድ ጉዳይ ፈጥኜ አቋም አልይዝም ብዙ ጊዜ የሁለቱን አንግል የመመልከት ልምድ አለኝ በተፈጥሮ የሚገርምህ አሁን በፊት እኔም የሚመስለኝ ነገር ለነገሮች መልስ መስጠት በቃ መልስ ማግኘት በቃ እሱ ነው ጉብዝና ብያስብ ነበር አሁን ደግሞ ጥሩ ጥያቄ መጠየቅ ለካ በራሱ አስፈላጊም ነው ወደፊትም ለካ ያራምዳልና አሁን ራስን እየጠየቅ ያሉ ጥያቄዎች ካሉ ለመመልከት ለሰልፍ አዌርነስ ሊሆን ይችላል አሉ because በእርግጥ አሁን እኔ ራሴን ለማለማመድ እየሞከርኩ ያለሁት ጥያቄ ለመጠየቅ ጥያቄዎች ፐርሰናሊ መጠየቅ you know ብዙ ጊዜ እኔ አዳምጣለሁ ለምጠይቀው መልስ ሰጣለሁ ግን በቂ ጥያቄ ጠይቃለሁ ወይ especially personal የሆኑ የፐርሰናል የፍሬንድሺፕ ጥያቄዎች ብዙ ጊዜ ኮንቨርሴሽኖቼ ከስራ ዙሪያ ላይ ይሆናሉ ወይንም ከኢኮኖሚ ዙሪያ ላይ ይሆናሉ እንጂ ይሄ የፐርሰናል ጥያቄዎች የመጠየቅና ኮሙኒኬት መደራረግ ልምድ አለኝ ብዬ አልገመትም ስለዚህ እኔ ምኞቴም ኮኔክት ለማድረግ ሰው ጋራ because value የምሰጠው አሁን በዚህ እድሜ value የምሰጠው የሰው ጋር ያለኝን ኮኔክሽን ማጠናከርና ማዳበር ነው እና የዛን ክህሎት በጨምር ደስ ይለኛል አንዱ በህይወት ምንመኘው ምንፈልገው ምንከተለው ነገር ደስታ ነው ምናልባት ልጆች ሆነን ያስደስተን የነበረ ነገር ስናድግ ደግሞ ልንቀይረው እንችላለን እና አሁን ያለ የደስታ ትርጓሜ ምንድነው የደስታ ዴፊኒሽን በዚህ እድሜ መስጠት because ብዙ መስጠት ማለት ጊዜን መስጠት ሐሳብን መስጠት ፍቅርን መስጠት በሁሉ መንገድ በተቻለኝ መጠን መስጠትን ቅድሚያ ሰጥቻለሁ አሁን ከሆስፒታላችን በኩል ዛሬ ተጠይቄ ኮንትሪቢዩት እንዳረግ ስትጠየቅ መጀመሪያ የሚያስደነግጠኝ ነገር ነው የነበረው ምክንያቱም እችላለሁ ወይ ብዬ በእኔ አስተሳሰብ እችላለሁ ወይ ብዬ ነው ያሰብኩት በኋላ ስለመስጠት ግን ሳስብ አላማይና ፐርፐስ እዛ የሚመጡትን ታካሚዎች በተሻለ መጠን የሚታከሙበት በተሻለ የበለጠ እርካታ የሚያገኙበት የበለጠ በአገራችን ውስጥ የሕክምናውን ዘርፍ የበለጠ ያሳለጠ ያደገ እንዲሆን ለማድረግ ጊዜ መስጠት አለብኝ ብዬ ያንን እንደ ሙያዊ ወይም እንደ ስራ ኮንትሪቢዩሽን ነው ወስደው ግን ከዛ ውጭ በርካታ የሆኑ የበጎ አድራጎት ድርጅቶች ላይ ጊዜን ሰጣለሁ ጊዜና ኮሚትድ የሆነ ድሮ የነበረውን እንኳን አሰጣጤን ከበጎ አድራጎት ድርጅቶች ጋራ እና ዛሬ ይለያያል ድሮ ብዙ ኮሚትድ ላልሆን ይችላልው ጊዜን በትንሹ ሰጣለሁ አሁን ግን የበለጠ ጊዜ መስጠት ይመስለኛል በአምሮም በንባብም በኮንትሪቢዩት በማድረግ በብዙ መንገድ ስለሆነ በዛ ጊዜ ሰጣለሁ ብዬ አስባለሁ ድሮ ድንገት ነጋዴ በነበርኩበት ሰዓት የበለጠ ብር ልሰጥ ይችላልው አሁን ግን የበለጠ ጊዜና ልቤን ነው የምሰጠው ብዬ አስባለሁ ደስ ይላል ደስታ ይሰጣል እጅግ በጣም እድሜን የሚጨምረው እሱ ነው ብዬ አስባለሁ ካሁን በኋላ ደስ ይላል የየቀን ውሏችን የየቀን ልማዶቻችን ውጤትም ነን በየቀኑ የምታደርገው በጣም ለህይወቴ በተለይ ደግሞ ስሜቴን ለማረጋጋት ይጠቅመኛል ብለህ የምታስበው ልማድ ካለ እስቲ እሱን አካፍለን ዝም ማለት ማዳመጥ በጣም
ብሎ መተንፈስ አልፎ ትንፋሽን ያዝ ማድረግ ምክንያቱም የሆነ ባላንስ የሚያመጣልኝ ይመስለኛል ብዙ ጊዜ ብዙ ነገር ከዙሪያችን ያለፈ የልብ ምትን መቆጣጠር ምንችል አይመስለኝም ግን እኔ አይ ቲንክ የልብ ምቴን መቆጣጠር እችላለሁ ብዬ አስባለሁ ሴንሳውን ሰዓቴ ላይ የልብ ምቴን ይነግረኛል ዲቴክት ያደረገ አልፎ እንደዚህ መለከተዋለሁ እና 90 ከሆነ የሚያሳየው ትኩረት ሰጥቼ ተነፋፍሴን ቀይራለሁ ምናገረውን መንገድ ቀንሳለሁ መመኛቸው ነገሮች አሉ አንዳንድ ጊዜ ኢሞሽናሊ ከውስጥ ማስረዳበት ሁኔታዎች አሉ ከሰው ጋር አስወያይ በቃ አስረዳ ከውስጤ አስረዳና ያደክመኛል ስለዚህ ያንን ለመቆጣጠር በጣም ጥረት እያደረኩ ያለሁት ዛሬ ዴይሊ ሩቲንሊ እሱን ነው ማስበው ለዛ ውጤት ያመጣልኛል ብዬ ማስበው በአሁኑ ጊዜ ሳይለንስ ራሴን ማዳመጥ የራሴን ልብ ማዳመጥ ተነፋፈሴን ማዳመጥ እሱ ላይ ትኩረት ለማድረግ እየሞከርኩ ነው ለሰዎች በመድረስ ለሰዎች ሰዎችን በማገዝ እና በመርዳት መሐልና የራሳችንን ደግሞ ኤነርጂ ፕሮቴክት በማድረግ መሐል ያው የሆነ ባላንስ ይፈልጋል አንዳንዴ ወይ ወደዛ እንወሰድና የራሳችን ኩባያ ሊጎል ይችላል እነዚህን ሁለቱን አጣጥመህ የምትሄደው እንዴት ነው And I think I've always been giving so ለኔ የመግደል ነገር አይሰማኝም ከራሴ በርግጥ ኦቨር ኮሚትድ መሆን ለምሳሌ ብዙ ሰው በጣም ብዙ ተቋማት ሰርቪስ እንድሰጥ ኢንጌጅ እንደሆን ሲጠይቁኝ በመቀበሌ ምክንያት ጊዜ የማጣት ሁኔታ ይፈጠርና የዛ ኢንጌጅመንቶቹ ስቲል እሺ ነው ግን ደግሞ እኔ በመፈልገው መስመር ሁሉ ጊዜ ላይ ሄድ ይችላል ሌላን ሰው የሚያሳትፍ ጉዳዮች ከሆኑ then በሌላ ሰው አጀንዳ በሌላ ሰው በጋራ ስለሚሆን ጉዳዮች አንዳንድ ጊዜ ፈተና የሚሆንብኝ እሱ ነው so ያ ሲበዛ ስትሬች ዶንኩ ቢያስብና ራስን መቀነስ አስባለሁ ግን እኔ አሁን ሞር ይሄ ከንግዱ ዓለም ትርፍ ማሳደድ ከነበረው ዓለም ራሴን ስላወጣሁኝ ያን ጊዜ ስላሳለፍኩት አሁን ሞር ፎከሴ ጊቪንግ ላይ ነው so ጊቪንግ ደግሞ የሚሻማኝ ነገር አይደለም ኦቨር ስትሬች አያደርገኝም አሁን ከቤተሰብ በኩል ራሱ በርካታ ልጆች ነን የልጅ ልጆች ብዙ አሉ so የዛ ኃላፊነት አለና እንዴት ነው ወደፊት የምንሄደው ኃላፊነታችን እንዴት ነው የሚሆነው ሁላችንም ልጆቻችን እንዴት ነው ኢንኩቤት የምናደርገው ሜንተር የምናደርገው የምናሰለጥነው የሚለውን ኃላፊነት ተሰምቶኝ so part of giving ለኮሚኒቲ ለቤተሰብም ደግሞ ይሄን ጊቭ ማድረግ አለብኝ because የሚቀጥለው ጄነሬሽን ማብቃት አለብን እና ያንን ያው ከወንድምና እህቶቼ ጋራ እየተማከርን ሰው ያንን ሊድ ስታደርጊ የሚሰጥሽ እርካታ አለ ፐርፐስ ይሄ ነው ላለው ወደ ስራ ህይወትህ እንምጣና ንግድ በጣም የሚፈትን ከባድ መንገድ ነው ብዬ አስባለሁ ብዙ የውስጣችንን አቅም እንድናወጣም የሚያደርገን ራሳችንን እንድናይ የሚያደርገን በጣም ብዙ ደግሞ ሙቭ የሚያደርጉ ኤሌመንቶች ስላሉት ማደግ በጣም የሚጠይቅ ክፍል ነው በጣም የፈተነኝ የንግድ ጊዜ ብለ የምታስበው ወይም የገጠመህ ጊዜ ምን ነበር ያንንስ እንዴት አለፍከው I think ለኔ ሚስጥሩ የነበረው ሁሉ ጊዜ ወለምፈልገው ነገር ተገዢ መሆን ተስፋ ለመቁረጥ አስፓየር ማድረግ ሁሉ ጊዜ ትንሽም ስራ ብትሆን ያችን አለመናቅ ራሴን እዛ ላይ ማድረግ ሳይሆን ማንኛውም ነገር እየሰሩ መቀጠል ነበርና ከልጅነቴ ጀምሮ ስለነበረ ስራ መሰራው ኃላፊነትም ስለሚሰማኝ
ዩኒቨርሲቲ ሲሄድ ጀምሮ በቃ የመጀመሪያ ስራዬ እዛኔ ነው። ተቀጥሬ በዚህ በኩል ሰራለሁ፣ የራሴን ስራ በዚህ በኩል ከፍቻለሁ ተማሪ ሆኜ ማለት ነውና እነዛን ስራዎች እየሰራሁኝ ወጪዎችን እየሸፈንኩኝ ከዛ ደግሞ ተቀጥሬ በመስራት ወደ ሀገሬ ስመለስ ደግሞ የስራ ሰዓት 24 ሰዓት ነበር ለኔ። የእንቅልፍ ሰዓት ደግሞ ለብቻው ነበር ከ24 ሰዓት ውጭ ይዛኔ ማለት ነው። የዛሬ 33 34 ዓመት በፊት ከውጭ ስመጣ ሁሉ ጊዜ ስራዬን ወድ ስለነበረ አንደኛ ሀገሬ በመመለሴ አባቴን ለመርዳት በመምጣቴ ኃላፊነት ስሜቴን ያሟላው መስሎ ይሰማኛል። ወላጆቼ ደግሞ ሁሉ ጊዜ ወደ ሀገር እንደመመለስ ሁሉ ጊዜ ሲናገሩኝ ስለነበር የቻልኩ ጊዜ ወዲያው መጥቼ በቃ ኮንቲኒዩስሊ ስራ ላይ ነበርኩ። ስራ ግን እየሰራሁ እያለሁ የቤተሰብ ስራችንን ኃላፊነቴን ለመወጣት በሰራም ኤክስትሪምሊ አምቢሽስ ነበርኩ። አላርፍም ነበር። በሌሊት እነሳለሁ፣ ጽፋለሁ፣ አስባለሁ። በአካባቢ በምሰራው ስራ ብቻ አልረካም። አካባቢ ላይ ክፍተቶችን ሳይ እኔ ምን ማድረግ እችላለሁ ብዬ ሁሉ ጊዜ አስባለሁ። ያ እንግዲህ የማየት አቅማችን አስፈላጊ ነው ማለት ነው። ምንም ነገር ዙሪያችን አንድ ነገር መንገድ ከማጽዳት ጀምሮ ቢኮዝ ቆሻሻ ሆኖ እያየነው ዝም ብለን ወክ ካደረገን አላየነው ማለት ነው። እያየነው ደግሞ ካለፍነው ልብ አላልነውም። እያየነው ካለፍነው ወይ አላወቅንም ምን ማድረግ እንዳለብን። ኤቭሪቲንግ ለምናደርገው ነገር ለአካባቢያችን ኮንትሪቢዩት ስናደርግ ለስራም እንደዛ ይሆናል ማለት ነው። እድሎች አያመልጡንም። ትንሽ ስራም ብትሆን እንደ እድል ካየናት ለዛች ስራ ራሳችን ተገዢ አድርገን ከታተልናት የገቢ ምንጭ ትሆናለች፣ ምን ተዳደርባት ምን ኖርባት ትሆናለች። በዛ መልኩ ሁሉ ጊዜ ከሄድን እድሎች አያመልጡንምና በዛ ምክንያት በጣም ብዙ አይነት የስራ ዘርፎች ላይ ተሳትፌያለሁ። ያ ደግሞ በጣም ብዙ በሀገራችን ውስጥ የመንግስት ተቋማት ላይ ልምድ እንዳገኝ አድርጎኛል እና የክፉንም ጥሩንም ጊዜዎች ብዙ አሳልፌያቸዋለሁ ብዬ አስባለሁና እኔ በጣም የተሟላ ልምድ በዛ የህይወት ምዕራፎች አግኝቻለሁ ብዬ አስባለሁ። እና ግን ያ ደግሞ ለራሱ በዛን ጊዜ ፋይል የሚደረግ ነው። ካሁን በኋላ ደግሞ ያ ልምድ ሆኖ ካሁን በኋላ ደግሞ ሌላ ቫልዩ የሚሰጠው እንደዚህ አይነት መድረክ ላይ በመሳተፍ ሜንተርሺፕ ፕሮግራሞች ላይ መሳተፍ፣ ውይይቶች ማድረግ፣ አንዳንድ ቦታም ስጠራ ስትራክቸርድ በሆነ መንገድ ትሬኒንግ የምንሰጥበት ሁኔታ ካለ መስጠት፣ ህይወትን ልምድ ማካፈል፣ እነዚህ የዚህኛው ምዕራፍ ህይወቴ ናቸው። ምን ትመክረናለህ ታዲያ ለእንደኛ አይነቶቹ ገና እዛ ምዕራፍ ላይ ላሉ እኔ ባቀው የምትለው ያኔ ባወኩት ኖሮ ይሄንን ብለህ የምትለው እኛ ደግሞ ቢያውቁት ብለህ የምትለው አንድ ነገር ካለ? ህይወት እኮ እንዲሁ ኤክስፒሪየንስ እያደረግሽው የምትሄጂ ነው። እንደዛ ቀላል ቢሆን ኖሮማስ አይጥምም ነበር አይደለ? ስለዚህ መኖር ነው ያለበት። እያንዳንዱ ሞመንት መኖር ነው ያለበት። እያንዳንዱ ሞመንት ላይ ምንም ነገር ተስፋ መቁረጥ የለብንም። የሚያጋጥመን እንኳን ፈተና የህይወታችን አካል እንደሆነ አድርገን ከወሰንነው አንደኛ ምንማርበት እንደሆነ ምን ጥቅም አገኘንበት ብለን እኛ እኮ የተፈጠርነው ልንዋጋ፣ ልንጋጭ ከዛ ተተነው በተጋጨንበት ልናልፍ አይደለም። ግጭት ራሱ ትምህርት ነው እና ያ ከዛ ምንድነው እየተማርነው ብለን እናስተካክልበትን ሁኔታ ብቻ እያየን ምንፈተነውን ነገር ያስተካከልን እያየን towards positive energy ሁሉ ጊዜ መሄድ አለብን እና ትልቁ ዛሬ ለኔ ኤነርጂ ነው ኢምፖርታንት እና ፖዚቲቭ ኤነርጂ። በአሁኑ ጊዜ ኔጌቲቭ ኤነርጂ በዝቷል።
ስለዚህ በተቻላችሁ መጠን ለእናንተ ወጣቶች በየመመክረው is ፖዚቲቭ ኤነርጂ ፈልጉ። ምንድነው ፖዚቲቭ ኤነርጂ? ከአካባቢ ከኢንቫይሮንመንት ከሰው የሚለውን ብቻ ሁሉ ነገር ትኩረት ከተደረገ ፖዚቲቭ ውጤትና አውትካም ይኖረዋል። ውሏችን ፖዚቲቭሊ፣ ውይይቶቻችን ፖዚቲቭሊ። ሁሉ ጊዜ ኔጌቲቭ ነገር ካሰብን ያ ኔጌቲቭ ሲባዛ ኔጌቲቭ ድርብ ኔጌቲቮች ሆኖ በቃ ማንም መለሰበት ሁኔታ ይመጣል ማለት ነው። ስለዚህ ያንን ኔጌቲቭ ነገር እየተውን ለምናያቸው ኤክስፒሪየንስ ለምናደርገው ሁሉ ፖዚቲቭ ልንሆን ይገባናል ብዬ አስባለሁ። ፖዚቲቭ ኤነርጂ ወሳኝ ነው። እንግዲህ የማያልቅ የትምህርት ሂደት ነው ህይወት። ስለራስ ምን ተማርክ እነዚህ በኖርክባቸው አመታት ውስጥ? ዛሬ ልናገር የምችለው በፊት በብዙ ነገር የተቆጣጠርኩት ራሴን ማድረግ ሰው ዴስቲኒን፣ ስራዬን፣ ሐሳቤን በሙሉ ሌላ ሰው ላይ ሪላይ ለማድረግ በጣም ከባድ ነበር። ራሴ ነበር ማስበው፣ ፕላን ማውጣው ራሴ ነኝ። በስራዬ ላይ ሆነ በውሎዬም ላይ ቢሆን ሞር ኮንትሮል ራሴ ማድረጉ ላይ ትኩረት ሰጥ ነበር። and I think እድሜ ግን እየጨመረ ሲሄድ፣ ዕውቀት እየጨመረ ሲሄድ ዛሬ ትልቁ ለሰን ብዬ ማስበው ያንን ኃላፊነት ለሌላ ሰው ማስተላለፍ፣ ሌላ ሰው ያንን ሴንስ ኦፍ ሪስፖንሲቢሊቲ ዲዩቲ እንዲወስድ ማድረግ ከቤተሰብም ጀምሮ ከዛም ደግሞ በስራ ባልደረቦች ዙሪያ ላይ ያ I think satisfying hard lesson. Satisfying because መሆን አለበት ብዬ አምናለሁ። የህይወት ልምዳችንን ልናካፍል የምንችለው ይዘነው ስንቆይ ሳይሆን ስናስተላልፈው ነው እና እናስተላልፈው ደግሞ ያየን ሲሆን ትልቅ lesson ለኔ እሱ ነው። ወደፊት እንመልከትና የዛሬ እንግዲህ ወደፊት 5 አመት ሳገኝህ ምን አይነት ሰው ሆነ ማገኝህ ይመስልሃል? ዛሬ 15 አመት ወር 5 አመት 5 አመት በኋላ በጣም ቅርብ ነው። 5 አመት በጣም ቅርብ ነች። ገና በልጅታ ነች። 15 እናርገው። 15 አመት really ካሁን ጀምሮ ለምሳሌ ያመጣሁት ኢምፓክት ከፕሮፌሽናሊ ብዬ ማስበው ሜቢ በሆስፒታላችን በኩል በምንሰጠው አገልግሎት ትልቅ ኮሚኒቲ ላይ ያመጣውን ኢምፓክት፣ ህዝቡ ላይ ያመጣውን ኢምፓክት ትልቁ ፕሮፌሽናሊ ብዬ ማስበው እሱ ነው። በሌላ በኩል ደግሞ በጣም ዛሬ ያተኮረ ማስበው እንዳልኩት የሚቀጥለው ጄነሬሽናችን እነሱን በምን መልክ ነው ዛሬ ወንድምና እህቶቼን እንዲህ መሆን አለበት ብዬ ለመምራት በመሞክረው እየሰራን ባለንበት ሁኔታ የኢንኩቤሽን ሀብ ክሬት ማድረግ አለብን ብለን በጣም እየተነሳሳን ነው። ያ ኢንኩቤሽን ሀብ ለልጆቹ እድሜያቸው ከ3 እስከ 25 በደረሱት ልጆች ላይ የሚውሉበት፣ የሚማሩበት፣ የሚገናኙበት፣ የሚሰለጥኑበት እኛም ጋር ውይይት የምናደርግበትን መድረክ መስራት አለብን በሚል ካድኮ ኢንኩቤሽን ሀብ በሚል ጥናት እያደረግን ያለነው። እሱ ደግሞ እነሱ የሚረከቡት ነው የሚሆነው። የዛሬ 15 አመት በኋላ እነሱ ያንን ኢንኩቤሽን ሀብ ሊድ እያደረጉ ለራሳቸው ልጆች ደግሞ የሚጠቀሙበት እንዲሆን ለማድረግ ነው ምኞቴና የዛሬ 15 አመት በኋላ ያንን ተሳክቶ ትልቅ ለኮሚኒቲው ኮንትሪቢዩት ያደርጉበት ይሆናል ብዬ አስባለሁ። ተስፋ ማድረግ በዛ ነው። በጣም ደስ ይላል።
በዚህኛው የህይወት ጊዜ የህይወት ሲዝንህ በጣም የምትጓጓለት ነገር ምንድነው? And this season of my life is my soulmate. Yeah. መለየት የማልፈልጋት ፈጣሪ ሸፋፍኖ አስቀምጦ ያመጣልኝ በጊዜ ጠብቆ ስለዚህ ያንን በማግኘቴ እጅግ በጣም እድለኛ ነኝ። ፈጣሪ ደግሞ እንደማይለየኝ ሁሉ ጊዜ ጸሎት የማደርገውና ማቀው ነው። የዛ ማሳያ ደግሞ አሁን ያለሁበት የህይወት ምዕራፍ በጣም የተረጋጋ እርካታ የተሞላበት ፍቅር የተሞላበት መረጋጋት የተሞላበት ማገልገልን ስሜት በጣም የበለጠ በደስታ የተቀበልኩበት እና ለወላጆቼም ደግሞ በጣም የበለጠ ምስጋና ማቀርብበት የነሱን እድሜና ጤና ለመጠበቅ የበለጠ ብርታቱን ፈጣሪ እንዲሰጠኝ የተመኘሁኝ እጅግ በጣም የተደሰትኩበት እድሜ ነው። እጅግ በጣም ሙሉ የሆንኩበት እድሜ ነው ይባላል። እድሜ ላይ ከዛ በኋላ እድሜያችሁ ሲሄድ ሙሉ እየሆናችሁ ትያላችሁ ይባል። እውነት የዛ ስሜት ነው የሚሰማኝ። ሙሉነት ስሜት ይሰማኛል። በጣም ደስ ይላል። እንኳን በዚህ ሲዝን ድጋሚ ተገናኘን። በጣም ነው ማመሰግነው ስለመጣ። Thank you very much. ቤት ነው ደጋግመህ ስለመጣ። እሺ thank you. እንግዲህ ከ15 ዓመት በኋላ ካኖረን አብረን የዛኛውን ሲዝን ደግሞ እንግዲህ እናያለን። እናመሰግናለን። እሺ thank you. maybe የዛኔ በሰፊ ስቱዲዮ ውስጥ ሰፋ ያለ በብዙ መንገድ yes ልጆቹንም ይዘን contribute ብዙ እናደርጋለን for sure. thank you. አመሰግናለሁ። ሰላም እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሐሳቦችን፣ ዕውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል። በአገርም ውስጥ ከሀገርም ውጪ አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሐሳባችሁን እየሰጣችሁ ቤተሰቡ ነው።